እናት ያልተወለደ ልጇን ደም ስታጠቃ አስባችሁ ታውቃላችሁ? ሰላም፣ ዶክተር ዳናይት ነኝ። እንደሚታወቀው ደማችን የተለያዩ ታይፖች አሏቸው። ኤ፣ ቢ፣ ኤቢ እና ኦ የምንለው ማለት ነው። ከዚህ በተጨማሪ ደግሞ ሌላ ጠቃሚ ፋክተር አለ፣ አርኤች ፋክተር የምንለው ፕሮቲን ማለት ነው። እናም ይህ ፕሮቲን በደማችን ውስጥ ካለ አርኤች ፖዚቲቭ ይሆናል፣ ከሌለ ደግሞ አርኤች ኔጌቲቭ ይባላል። ይህ ማለት በደማችን ላይ ለምሳሌ ኤ ፖዚቲቭ ኤ ኔጌቲቭ ተብሎ እንደሚነገረው ማለት ነው። እና የእነዚህ ፕሮቲኖች በደማችን ላይ መገኘት ወይም አለመገኘት የሚያሳስበን አንዲት አርኤች ኔጌቲቭ የሆነች እናት አርኤች ፖዚቲቭ የሆነ ልጅ ስታረግዝ ነው። የልጁ አርኤች ፖዚቲቭ ኬት መጣ ካላችሁ ይህን ደግሞ ከአባቱ ነው የሚሆነው። የእናትየው ኢሚዩን ሲስተም ወይም ደግሞ የበሽታ መከላከያ ሲስተሟ ያረገዘችው ልጅ ደም ላይ ያለውን አርኤች ፖዚቲቭ እንደ ውጪ ሰብስታንስ ነው የሚያየው። ይህ ማለት ደግሞ ሰውነታችን ውስጥ ባክቴሪያ ወይ ደግሞ ቫይረስ ሲገባ ሰውነታችን እነዚህን ባክቴሪያና ቫይረሶች ለመከላከል እንደሚያደርገው ጥረት ማለት ነው። ይህ ፕሮሰስ ደግሞ የተረገዘውን ልጅ የቀይ የደም ሴሎች ዲስትሮይ በማድረግ ሄሞላይቲክ ዲዚዝ ኦፍ ዘ ኒውቦርን የሚባለውን ያመጣብናል። ይህም አኒሚያ የምንለውን የደም ማነስን፣ የተወለደው ልጅ ቢጫ መሆን፣ የልብ ድካም፣ የሰውነት ማበጥ የመሳሰሉትንና በጣም ሲከፋ ደግሞ እስከ ሞትም ሊያደርሰው ይችላል። ታዲያ ይህ አርኤች ኢንኮምፓቲቢሊቲ ወይም ደግሞ ሾተ ላይ የምንለው የሚፈጠረው የመጀመሪያው ልጅ ላይ ሳይሆን ሁለተኛና ከዛ በኋላ የሚወለዱት ልጆች ላይ ነው። በመጀመሪያው ልጅ ምክንያት የተነቃቃው የእናትየዋ ኢሚዩን ሲስተም ሁለተኛው ልጅም አርኤች ፖዚቲቭ ሆኖ ከተረገዘ የልጁን ቀይ ደም ሴሎች ለማጥቃት ተዘጋጅቶ ስለሚጠብቅ ችግሩ የሚፈጠረው ያኔ ነው ማለት ነው። የዚህ ቪዲዮ ዋና ዓላማ እናቶች በእርግዝና ወቅት ክትትል እንዲያደርጉ ለማበረታታት ነው። ይህ ማለት አንዴ የእናትየው የደም አይነት ከታወቀ ይህ ሁሉ ችግሮች በልጁ ላይ ከመከሰቱ በፊት እናትየው በሕክምና